ዓለማችን ላይ በሰፊው ከሚታወቁ ፈላስፋዎች መካከል ሶቅራጥስ አንደኛው ነው። የዌስተርን ፊሎሶፊ መስራች ይሉታል፣ ወይንም ደግሞ የምዕራባውያኑ ፊሎሶፊ ወይንም ደግሞ ፍልስፍና። በጥንታዊ ግሪክ ውስጥ ይኖር የነበረ ፈላስፋ ቢሆንም ግን በሚያስገርም ሁኔታ ምንም አይነት ነገር ጽፎ አያውቅም። ስለ ፍልስፍናዎቹ ማወቅ የቻልነው በሌሎች ፈላስፋዎች ማለትም ደግሞ በፕሌቶ፣ በአሪስቶፋኒስ እና በዜኖፎን አማካኝነት ነው። ሶቅራጥስም በህይወት ዘመን ሳለ ከአተንሶች ጋር ያደረገውን ንግግር ወይንም ደግሞ ዲያሎግ ሶክራቲስ ዲያሎግ ብለው ጽፈው አስቀምጠውታል። ለሶቅራጥስ ፍልስፍና ማለት a quest for wisdom ወይንም ደግሞ ጥበብን ፍለጋ ማለት ነው። ብዙ ጊዜ አተንስ ውስጥ የሚያገኛቸውንም ሰዎች እምነታቸውን በደንብ አድርጎ ይፈትሻል። ሶቅራጥስ ፊት ሁሉም ነገር በጥያቄ ውስጥ ነው የሚቀመጠው። ለዚህም ነው የሶቅራጥስን ፍልስፍና ስኬፕቲሲዝም በማለት የሰየሙት፣ ተጠራጣሪነት ወይንም ደግሞ ሁሉንም ነገር ጥያቄ ውስጥ ማስቀመጥ። ስለ ሶቅራጥስ ስናስብ አንድ ፈላስፋን ብቻ እየተመለከትን ሳይሆን ጥበበኛንም ጭምር ነው። ከዛ በተጨማሪ ደግሞ ደፋር የሚያስብለው ብዙ አይነት ነገሮችን ያደርጋል። ሶቅራጥስ ህይወቱ ያለፈው እስር ቤት ውስጥ ቁጭ ብሎ ነው። ምክንያቱም ወጣቶችን ኢንፍሉዌንስ እያደረገ ወይንም ደግሞ እነሱ ላይ ተጽዕኖ እያሳደረ በመባል በተጨማሪም ደግሞ አቴኒያኖች የሚያምኑበትን አምላክ ወይንም ደግሞ አማልክቶችን ባለመቀበሉ የተነሳ። ታዲያ ከመታሰሩ በፊት ማምለጥ ይችል ነበረ። ነገር ግን ማምለጥ አልፈለገም። ሬስፖንሲቢሊቲ ወስዳለሁ፣ ኃላፊነቱ በእኔ ላይ ነው ብሎ የእድሜ ልክ ስርዓቱን ተቀብሎ ቁጭ አለ። ምንም አይነት ነገር ቢነገራችሁ እያንዳንዱን ነገር መጠየቅ ወይንም ስለ እያንዳንዱ የምትሰሙት ነገር ስኬፕቲክ መሆንን አትርሱ ይላል። ምንም አይነት እምነትን ስትቀበሉ በራሳችሁ ጃጅመንት መሆን አለበት ብሎ የሚያምን ሰው ነው። በትልቁ ከሚሰብካቸው ትምህርቶች ውስጥ መካከል አንደኛው ሶፍ ኮንትሮል ወይንም ደግሞ ራስን መግዛት፣ ራስን መቆጣጠር ነው። ጥበብ ወይንም ደግሞ ፍልስፍና የሰው ልጅ ራሱን እንዲገዛ ወይንም ደግሞ እንዲቆጣጠር ይረዳዋል ይላል። ራሳችሁንም መቆጣጠር ከፈለጋችሁ የስጋዊ ምኞቶቻችሁን አፕታይት ወይንም ደግሞ ፍላጎት ሙሉ ለሙሉ መዝጋት አለባችሁ ይላል። ለምሳሌ ምግብ፣ መጠጥና ወሲብ። ሶቅራጥስ በጊዜው ይታወቅ የነበረው ባዶ እግሩን በመራመድ ነበረ። የሚለብሳቸውም ልብሶች ቀለል ያሉ ናቸው። ሰውነቱን ምቾት የሚሰጠውን ነገር ብዙ ጊዜ አያዘወትርም። የራሱን ፍላጎቶች ወይንም ሰውነቱ አጥብቆ የሚፈልገውን ነገር እየነፈገው በራሱ ቁጥጥር ስር እያቆየው የሚሄድ አይነት ሰው ነበር። አሁን ልክ ሶቅራጥስ እንደኖረው አይነት ህይወት ወይንም ደግሞ ላይፍ ስታይሉን እዚሁ ጋር ልንተገብረው ብንሞክር በ21ኛው ክፍለ ዘመን ትንሽ ከበድ ይለናል። የምንመኘውም አይነት አኗኗር አይደለም። ሁላችንም ፍላጎታችን ሞቅ ያለ ወይንም ደግሞ ደምቅመቅ ያለ ነገር ሲሆንልን ነው። ስለዚህ ምንም እንኳን ልክ እንደ ሶቅራጥስ መኖር ባንችልም ለሰልፍ ኮንትሮል ያስቀመጣቸውን ህጎች፣ ምክሮችና ሰጀሽኖች አዳምጠን ከነዛ ተነስተን ህይወታችንን እንደምንም እያስተካከልን ራሳችንን ብንገዛ ባይ ነኝ። ስለዚህ ወደ መጀመሪያው ወይንም ደግሞ ወደ ኋላ ተመልሰን የመጀመሪያ የሶቅራጥስ ምክር የሆነውን ስለ ሰልፍ ኮንትሮል ያወራውን ነገር እንመልከት። ኮንትሮል ዩር ቦዲሊ ዲዛይርስ፣ ስጋዊ ምኞታችሁን ተቆጣጠሩ። ሶቅራጥስ እንዲህ ይላል፣ የምትፈልጉትን ነገር ባታገኙ ትሰቃያላችሁ፣ የማትፈልጉትንም ነገር ብታገኙ ትሰቃያላችሁ። ምንም እንኳን የምትፈልጉትን ነገር ራሱን ብታገኙት አሁንም ትሰቃያላችሁ። ምክንያቱም ያንን ያገኛችሁትን ነገር ለዘላለም ይዛችሁት መቆየት አትችሉ። ሶቅራጥስ እንደሚያምነው ከሆነ አንድ ሰው ግላዊ ምኞቶቹን እንዳለ ለረዥሙ ማቆየት አለበት፣ ወይንም ደግሞ ለሌላ ከፍ ላለ ዓላማ ብሎ እነዛን ነገሮች ማዘግየት መቻል አለበት ይላል። ፌዶ በመባል በሚታወቀው መጽሐፍ ላይ ማለትም ደግሞ ኦን ደ ሶል ወይንም ደግሞ ነፍስ ላይ በሚሰኘው የፕሌቶ መጽሐፍ ላይ በጣም በሰፊው ከሚታወቁ ውይይቶች መካከል ፕሌቶ ይህንን ይላል። ስጋዊ ምኞቶችን መጥፎ ናቸው ወይንም ደግሞ ምንም አይረቡም ብሎ ኮንሲደር ማድረግ ወይንም ማሰብ ብቻ በቂ አይደለም። ከነዛ ነገሮች የመሸሽ ወይንም ደግሞ የሚያበሩን ነገሮች በጣም ሊበዙ ይገባሉ። ፍላጎታችን ከነዛ ነገሮች ማምለጥ መሆን አለበት። ምክንያቱም ስጋዊ ፍላጎቶቻችን እንዳለ ዲስትራክሽኖች ናቸው ወይንም ደግሞ የሚያዘናጉን ነገሮች ናቸው። ሁኔታዎችን ተመልክተን ሪዝኒንጋችንን እንዳንጠቀም ወይንም ደግሞ ምክንያታዊ እንዳንሆን ከሚይዙ ነገሮች ውስጥ ዋነኞቹ ስጋዊ ምኞቶች ናቸው ይላል። ስጋዊ ፍላጎቶቻችንን መቆጣጠር ማንችል ሰዎች ብንሆን ወይንም ደግሞ ምክንያታዊ ሆነን የሚበልጠውን ነገር ማስቀደም ማንችል ከሆንን በህይወታችን ብልህ የሆኑ ምርጫዎችን እየመረጥን የሚሄድ እድላችን በጣም ጠባብ ይሆናል። ምክንያቱም የምንመራው በስጋ ነው። በመጨረሻም መዳረሻቸው አንሃፒነስ ወይንም ደግሞ ደስታ ማጣት ነው ይለናል። ለሶቅራጥስ ሃፒነስ ወይንም ደግሞ ቨርቹን ልክ እንደ ጥበብ ወይንም እንደ ዊዝደም ነው የሚመለከተው። የእነዚህ የሁለት ነገሮች ቁልፍ ያለው አይናችንን ከስጋዊ ምኞቶቻችን ላይ አንስተን ነፍሳችን ላይ ስናስቀምጥ ነው ይላል። ስጋዊ ምኞቶች ምንድን ናቸው ብለን ልንጠይቅ እንችላለን። አንደኛው ምግብ ነው፣ ሁለተኛው ወሲብ ነው፣ ሶስተኛው መጠጥ ወይንም ደግሞ ኤኒ ፊዚካል ኮምፎርት የሚሰጠን ነገር፣ ሰውነታችን የሚረካበት ምንም አይነት ነገር ቦዲሊ ዲዛይርስ ወይንም ደግሞ ስጋዊ ምኞቶች ይባላሉ። ለዚህ ነው የአሁኖቹ ትምህርቶች ላይ ወይንም ደግሞ በቅርቡ ጊዜም ባሉ መጽሐፎች ላይ ስለ ሴክሹዋል ትራንስሚውቴሽን ወይንም ደግሞ የሴክሹዋል ኤነርጂያችንን ወስደን ሌሎች ነገሮች ላይ
ማዋልን በደንብ የምንማረው። ሶቅራጥስ እንደሚለው ከሆነ ፈላስፋዎች ሰውነትን ወይንም ደግሞ ገላን በትልቁ ይቃረናሉ። በተቻላቸው መጠን ፕሌዠርን ወይንም ደግሞ ጊዜያዊ ደስታን ይሸሻሉ። ምኞታቸውን፣ ፍላጎቶቻቸውን፣ ህመማቸውንና ፍርሃታቸውን የሚቃረኑ ናቸው። እንደ ሶቅራጥስ አመለካከት ከሆነ the common people ወይንም ደግሞ ተራው ህብረተሰብ ማለትም ደግሞ ናን ፊሎሶፈር የሆነው ወይንም ፈላስፋ ያልሆነው ሰው ኢምፒውር የሆነ ሶል አለው ይላል። የቆሸሸ ነፍስ ወይንም ደግሞ ያልጸዳ ነፍስ። ሁሌም ቢሆን የስጋቸው ምርኮኛ ናቸው። ስራቸውን ወይንም ደግሞ ተግባሮቻቸውን እንዳለ በዚህ ምኞታቸው ስር ስላረጉ ሁሌም ቢሆን ኢንፍሉዌንስ የሚደረጉት ወይንም ደግሞ ተጽዕኖ የሚያድርባቸው በእነዚህ ስጋዊ ምኞቶች ወይንም ደግሞ ገላቸው አለቃ ሆኖ ነው ይላል። ምንም እንኳን እነዚህ ሰዎች ኮንሽስ ቢሆኑ ወይንም ደግሞ ንቁ የሆኑምና አይምሯቸው በትክክል እየሰራ እያስተዋሉ እንኳን ቢሆን ሆን ብለው ስጋዊ ምኞታቸውን ለማርካት ወይንም ደግሞ ስጋቸውን ለማስደሰት ብለው እነዛን ነገር ኮንሽስሊ ያደርጋሉ። በተቃራኒው ታዲያ ፈላስፋዎች ደስታን የሚያገኙበት መንገድ ፍጹም የተለየ ነው። ከመማር የሚያገኙት ደስታ አለ። የሚያስደስታቸውም ነገር እውቀትን መሰብሰብ ነው። በተጨማሪም ከሁሉም ነገር በላይ እውነታውን ይፈልጉታል። ስለዚህ እውነታውን የማግኘት ሩጫ ላይ እስካሉ ድረስ ለነሱ ሁሉም ነገር ደስታ ነው። በዚህ መንገድ ላይ ሳሉ ነው እንግዲህ ከቦዲሊ ፕሌዠርስ ወይንም ደግሞ ከስጋዊ ምኞቶች እስር ቤት ውስጥ የሚያመልጡት ነፃ የሆኑ ኢንዲቪጁዋልስ ወይንም ደግሞ ግለሰቦች ናቸው። ልክ ፈላስፋዎቹ ወይንም ደግሞ ሶቅራጥስ እንደሚናገረው ከስጋዊ ምኞቶቻችን ከፍ ያሉ ነገሮችን በህይወታችን መፈለግ አለብን። ከኛነታችን ከፍ ያለ ነገርን ማለት ነው። የግል ፍላጎቶቻችንን ሁሌ የምናባረር ከሆነ ወይንም ደግሞ የምናሳድድ ከሆነ መቼም ቢሆን ደስታ የምትባለዋን ነገር ልናገኝ አንችልም። ምክንያቱም ደስታ በነዛ ነገሮች ውስጥ የምትገኝ አይደለችም። ምናልባት መኪና፣ ቤት ወይንም ደግሞ የተሻለ ነገሮችን እየተመኘን እነዛንም ነገሮች ለማሳካት እየጣርን ሊሆን ይችላል። እንበልና እነዛን ነገሮች ካገኘን በኋላም አሁንም ሳቲስፋይድ የምንሆንበት እድል በጣም ትንሽ ነው። ምክንያቱም አሁንም ተጨማሪ ነገርን እንፈልጋለን። ለዚህ ነው ሶቅራጥስ የምትፈልጉትን ነገር እንኳን ብታገኙ አሁንም ትሰቃያላችሁ ያለው። ምክንያቱም ያንን ነገር ለዘላለም መያዝ አንችልም። ምንም እንኳን እርካታ ቢሰማን ወይንም ደግሞ እነዛን ነገሮች በማግኘታችን ደስታ ቢሰማን እንኳን ተጨማሪ ነገሮችን ከጥቂት ጊዜ በኋላ እንፈልጋለን። ምግብን ለምሳሌ ማንሳት እንችላለን። ምንም ያህል አሁን ብንጠግብ፣ ምንም ያህል አሁን እስክንተረተር ድረስ ብንበላ ከጥቂት ሰዓታቶች በኋላ አሁንም ምግብ ራበኝ ወይንም ደግሞ ምግብ መብላት ያስፈልገኛል ማለታችን አይቀርም። በተመሳሳይ ሁኔታ ወሲብን ወይንም ደግሞ ሴክስን ማንሳት እንችላለን። የፍቅር ግንኙነቶቻችን እንዳለ ሙሉ ለሙሉ ፊዚካል አትራክሽን ላይ ብቻ የሆኑ ከሆኑ ያንን ነገር በተደጋጋሚ እንፈልገዋለን። በጊዜ ሂደትም ያንን ዲዛየር እያጣነው ስንመጣ ምንም እንዳልቀረንም እናውቀዋለን። ስለዚህ አሁን በዛ ሰዓት ደግሞ ሌላ ሰው ያምረናል። እዛ ሰው ጋር መሄድን ጊዜያዊ ደስታችንን ወይንም ደግሞ ፕሌዠራችንን ካገኘን በኋላ ይህ ሳይክል ሲደጋገም ፊዚካል አትራክሽን የሆነውም ነገር ፌድ እያደረገ ሲመጣ ከዛ ሰው ጋር ምንም አይነት ነገር መኖር እንዳልነበረበት ወይንም ደግሞ ከተሳሳተ ሰው ጋር እንደሆናችሁም ትገነዘባላችሁ። ብዙ ጊዜ ፌይልድ ሪሌሽንሽፕ ወይንም ደግሞ የማይሆን የፍቅር ግንኙነቶች የሚታወቁት በዚህ ነው። ፊዚካል አትራክሽን ላይ ብቻ ሪላይ ያደረጉ ከሆኑ ያ የፍቅር ግንኙነት መፍረሱ አይቀርም። ያልተሳካ የፍቅር ግንኙነቶች ያለው ሰው ደግሞ ደስተኛ አይሆንም አይደለ? ስለዚህ የነበረውንም ደስታ እያጣ ይሄዳል። ስለ ገንዘብም ካወራን ተመሳሳይ ነገር ነው። ሁልጊዜ ገንዘብ ገንዘብ ብቻ የሚለን አንድ ሰው ካገኛችሁ ያ ሰው ምንም ያህል ገንዘብ በህይወት ዘመኑ ቢያገኝ መቼም ቢሆን ረክቶ ቁጭ አይልም። ተጨማሪ ገንዘብ ባገኘ ቁጥር አሁንም ተጨማሪ ገንዘብ ይመኛል። የሚገዛው ነገሮች እንዳለ ቢያልቁበት እንኳን በማያስፈልግ ነገር ላይ ገንዘቡን እያወጣ ያንን ሳቲስፋክሽን ወይንም ያንን እርካታ ለማምጣት ይሞክራል። በህይወት ጥሩ ነገር ለራሳችሁ መመኘት ወይንም መፈለግ መጥፎ ነገር ሆኖ አይደለም። ነገር ግን አላማው መጀመሪያ የተነሳችሁበት ቦታ ይወስነዋል። ምክንያቱም ለራሳችሁ አስባችሁ መዝናናትን ብቻ መደሰትን ብቻ አሁን ከምትኖሩበት የተሻለ ቤት ለመግዛት አሁን ከምትነዱት የተሻለ መኪና ለመግዛት ወይንም ደግሞ አሪፍ የሚባሉ ቦታዎች ላይ ሽርሽር ለመውጣት ብቻ አስባችሁ ከሆነ ራሳችሁን ብቻ እያሰባችሁ ነው። ከራሳችሁ የበለጠ ፍላጎት አይደለም። ነገር ግን እቺን ዓለም ወይንም ደግሞ አካባቢያችሁን ማህበረሰብን የሚጠቅም ነገር ላርግ ብላችሁ በአላማ ብትነሱ ገንዘቡን ማግኘታችሁ አይቀርም። ነፍሳችሁ ግን የምትደሰተው ለለወጣችሁት ነገር ወይንም ደግሞ ላደረጋችሁት ለማህበረሰባችሁ፣ ለሀገራችሁ አልፎም ደግሞ ለዓለም ባበረከታችሁት ነገር ላይ ነው። በምንም አይነት ሙያ ውስጥ ብትሰማሩ ያበላል ብላችሁ አንድ ነገር ፐርሱ ማድረግ የለባችሁ። አንድ ሙያ ላይ ጥሩ ደሞዝ ስለተከፈላችሁ ብቻ ሁላችሁም ግር ብላችሁ እዛ ጋር መሄድ የለባችሁም። ያለ ቦታችሁን የመጣችሁት ለገንዘቡ ብላችሁ። ያ ማለት ደግሞ ማኒ ድሪቨን ማለት እኮ ነው። በገንዘብ እየተመራችሁ ነው። እዚህ ሀገር ውስጥ የሚያበላው ዘርፍ ወይንም ደግሞ የሚያበላው ኢንዱስትሪ ምንድነው ብላችሁ ሙያችሁን እዛ ውስጥ ከማረጋችሁ በፊት እናንተ የምትወዱትን እናንተ ያመናችሁበትንና እናንተ ሰራ
እሰራበታለሁ ብላችሁ የፈቀዳችሁበት ነገር ላይ ብትሰሩ ይሻላል። ከራሳችሁ አልፋችሁ ወይንም ደግሞ በልጣችሁ አስባችሁ ማለት ይህ ማለት ነው። ለሰው ስታስቡ፣ ለሰው ስትጨነቁ እኔ ምን ባረግ ነው ማህበረሰቡ የሚጠቀመው? በምን ዘርፍ ላይ ጎበዝ ነኝ? በዛ ዘርፍ ባገለግል ማህበረሰቡ እንዴት ይጠቀማል ብላችሁ ታስባላችሁ። ስለዚህ ስራም ከተቀጠራችሁ እናንተ ባሰባችሁበት ወይንም እችላለሁ ብላችሁ ባመናችሁበት ዘርፍ ይሆናል። ካልሆነም ደግሞ ቢዝነስ የምትከፍቱት በዛ ዘርፍ ውስጥ ቢሆን ይመከራል። ስለ ሪሌሽንሺፕም ካወራን ተመሳሳይ ነው። አይናችሁ ደስ ያለው ነገር እንዳለ ያስፈልጋቸዋል ማለት አይደለም። ከአንድ ሰው ጋር ከመሆናችሁ በፊት ከፊዚካል አትራክሽን በላይ ከዛ ሰው ጋር ልትግባቡ ወይንም ደግሞ ልትዋደዱ ይገባል። ኮኔክሽኑ መኖር አለበት። ኢንተሌክቹዋሊ ወይንም ደግሞ አስተሳሰባችሁ ምን ይመስላል? ተጣጥማችኋል ወይ? ይሄ ሁሉ የሚካሄደው በፊዚካል ሌቭል ሳይሆን በሜንታል ሌቭል ላይ ነው። ስለዚህ ግባችሁን የሚደግፍ ሰው ነው ወይ? ግባችሁን የምትደግፍ ሴት ነች ወይ? የህይወት ዓላማችሁስ ምን ይመስላል? አንድ አይነት አቅጣጫ ላይ የተገናኛችሁ ሰዎች ናችሁ ወይንስ ፍጹም የተለያየ መስመር ላይ ያላችሁ ሰዎች ናችሁ? እነዚህን ሁለት ነገሮች በደንብ አገናዝቡ። የህይወት ዘመናችሁን እንዳለ ከዛ ሰው ጋር ማሳለፍ ብትችሉ ደስ ይላችኋል ወይስ አትችሉም? ይህንን ነገር የምታዩት በፊዚካል ሌቭል አይደለም። አስባችሁ ወይንም ደግሞ ለአእምሯችሁ ጊዜ ሰጣችሁት ነው። የዛ ጥያቄ መልስ አዎ ከዚህ ሰው ጋር መሆን እፈልጋለሁ ከሆነ ከዛ ሰው ጋር ትዳር መመስረትና ህይወታችሁ ፍጻሜ ድረስ አንድ ላይ መሆን ይቻላል። በምንም አይነት ነገር ላይ ስትሆኑ ራሳችሁን ብቻ የምታስቀድሙበትን ፍላጎቶቻችሁን ወደ ኋላ አቆዩት ወይንም ደግሞ ልታዘገዩት ይገባል። በህይወት የምትፈልጉት የምትመኙት ነገር እንዳለ እናንተ ካስቀመጣችሁለት ነገር በላይ ሊሆን ይገባል ወይንም ደግሞ ከእናንተነታችሁ ሊበልጥ ይገባል። ይህንን ነገር ብቻ ልብ እንድትሉና እንድታስተውሉ እፈልጋለሁ። አንድ ሰው የስጋ ምኞቱን ማሸነፍ ካልቻለ ወይንም ደግሞ ከስጋ ፍላጎቶቹ በላይ መሆን ካልቻለ ራሱን የገዛ ሰው መሆን አይችልም ወይንም ደግሞ ነፃ የምንለው ሰው አይሆንም። ህይወታችንን ልንመራና በትክክለኛው ሁኔታ ልንቆጣጠር የምንችለው በስጋ ምኞቶቻችን እየተገፋን ካልሄድን ነው። እዚህ ነጥብ ላይ በደንብ እንደተግባባን ተስፋ አረጋለሁ። ሶቅራጥስ ራስን ለመግዛት እንደ ሁለተኛ ያስቀመጠው መፍትሄ ወይንም ደግሞ ሰጀሽን ቢ ጃስት ይሰኛል። ፍትሃዊ ይሁን። ሶቅራጥስ እንዲህ ይላል፣ አንድ ሰው በምንም አይነት መልኩ ሌላ ሰው ላይ መጥፎ ነገርን ማድረግ የለበትም። ምንም እንኳን ያ ያደረገው ነገር ጀስቲፋይድ ቢሆንም ወይንም ያ ሰውዬ ከዛ የከፋ ነገር አድርጎበት ቢሆንም እንኳን በምንም አይነት ተአምር መጥፎ ነገር ሊያደርገውና እሱ ላይ ሊከሰት የማይፈልገውን ነገር ሌሎች ሰዎች ላይ ሊያስከስት አይገባም። ሶቅራጥስ እዚህ ጋር ደመቅ አድርጎ የሚናገረው ነገር አለ። ምንም ያህል ብትበደሉ ይላል፣ ምንም ያህል ሰዎች እናንተ ላይ በደልን ቢፈጽሙ ከእናንተ የሚወጣው ነገር ትክክለኛና ፌር የሆነ ነገር ይሁን ነው የሚለው። ከሰዎች በጎነቶች ውስጥ አንዱ ጀስቲስ ነው ብሎ ያምናል ሶቅራጥስ። በጎነት ብዬ የተረጎምኩት የእንግሊዘኛ ቃል ቨርቹ ይሰኛል። ሶቅራጥስ ደግሞ ይቺን ቃል ልክ እንደ ዊዝደም ማሰብ ይፈልጋል ወይንም ደግሞ ጥበብ ብሎ ነው የሚያስባት። ፍትህም የሰው ልጅ አንዱ ጥበብ ነው ብሎ የሚያምን ሰው ነው። ፍትሃዊ ካለመሆን ፍትሃዊ ሆኖ በሌሎች መበደል ይሻላል ነው የሚለን። ሶቅራጥስ በነፍሳችን ውስጥ 3 ጎኖች አሉን ይላል። አንደኛው ሪዝን ወይንም ደግሞ ምክንያት ነው፣ በሱ አባባል ሎጂስቲካን። ሁለተኛው ስፒሪት ወይንም ደግሞ ቲሞይደስ፣ በአማርኛ ስፒሪት ማለት ደግሞ መንፈስ ማለት ነው። ሶስተኛው የነፍሳችን ጎን ደግሞ አፐታይት ነው፣ ኤፒቴሜቲካን። ሶቅራጥስ እንደሚለው ከሆነ አንድ ሰው ፍትሃዊ ነው የሚባለው እነዚህ የነፍስ 3ቱ ጎኖች የራሳቸውን መስመርና ሚና ይዘው ሲጫወቱ ነው ይላል። እርስ በእርስ ጣልቃ ገብነት ሳይኖር ሪዝን የተሰኘው ጎናችን ሁልጊዜም ነገሮችን መለካትና ጎል ሲኪንግ የሆነ ወይንም ደግሞ ግብን የተመለከተ ነው። በስፒሪትና በአፐታይት ላይም ስልጣን ሊኖረው ይገባል ይላል። ስልጣኑም የተመሰረተው ደግሞ the love of learning ወይንም ደግሞ በመማር ፍቅር ላይ ነው። ስፒሪት ወይንም ደግሞ አፐታይት ደግሞ ሁለቱም ለሰው ልጅ በጣም ጠቃሚ ናቸው። የሰው ልጅ ካለ እነዚህ መኖር አይችልም ይለናል። ስፒሪት የተሰኘው ወይንም ደግሞ መንፈሳችን ስትሮንግ ኢሞሽኖቻችንን ወይንም ደግሞ በጣም ጠንካራ የሚባሉ ስሜቶቻችንን ማኒፌስት የሚያደርግልን ነው ወይንም ደግሞ በዚህች ዓለም ላይ እንድናያት ያደርገናል። የሰው ልጅ በጣም ከተበሳጨ ወይንም ደግሞ ውስጡ እያረረ ከሆነ ያንን የሚያመላክት ሪያሊቲ በዚህች ዓለም ላይ መመልከት አለብን። ብዙ ጊዜ የሪዝንን ምልክቶች ወይንም ደግሞ አቅጣጫዎችን የሚያከብረው ስፒሪት ወይንም ደግሞ መንፈሳችን ነው። ለምሳሌ አንድ ሰው እኛ ላይ ትልቅ በደል ፈጸመ፣ እዛ ሰው ላይ ወዲያውኑ መበሳጨት ያምረናል። ኢንስተንት ሪያክሽናችን የሚሆነው ያ ነው። ነገር ግን ነፍሳችን ውስጥ ያለው የሪዝኒንግ ፋክልቲ ተረጋጉ፣ እናንተ የበለጠ የምታገለግሉት ወይንም ደግሞ የበለጠ አስተዋጽኦ የምታደርጉት ተረጋግታችሁ ስትመሩ ነው የሚል ሀሳብ ያመጣል። ስለዚህ ስፒሪታችንም ከዛ ትዕዛዝ ውጭ አይወጣም ማለት ነው። ያንን አንገር ወይንም ደግሞ ያንን የንዴት ስሜት ወዲያውኑ እንወጣውና ሌላ ደስ የሚያሰኘንን ወይንም የሚያረጋጋንን ስሜት ይሰማናል። ስፒሪትም ያንን ስሜት ወደ ውጫችን እየገለጠ ያመጣል። ስለዚህ ተናዳችሁ ከሆነ ያንን ባህሪያችሁን ወዲያውኑን ይቀይርላችኋል። የባህሪ ለውጥ የሚመጣው ስፒሪት በስራ ላይ ሲሆን ነው። አፐታይት ደግሞ ፕሌዠርን ነው ሲክ የሚያደርገው
ወይንም ደግሞ ደስታን ይፈልጋል። ቴምፖራሪም ይሆናል ወይንም ደግሞ ዘላቂ። የራሱ የሆኑ ግቦች ሊኖሩት ይችላሉ። ለምሳሌ ሬስቶራንት ሄዶ መብላት። አፕታይታችሁ በጣም ሾርት ተርም ሳቲስፋክሽን ከሚባሉትና ሎንግ ተርም ከሚባሉት ግቦች መለየት አይችልም። ልክ እንደ እንፋሎት ከሚጠፋ ደስታና ለረዥም ጊዜ የሚቆይን ደስታ መለየት አይችልም። ስለዚህ ሁሉም ነገር ለሱ ደስታ ነው። ለዚህ ነው ሪዝን ወይንም ደግሞ ምክንያታዊነት የሶላችን አለቃ ነው የሚባለው። ሁሉም ነገር ያጓጓናል፣ ሁሉም ነገር ያስደስተናል። የሶላችን ወይንም ደግሞ ነፍሳችን ውስጥ ያለው ሪዝኒንግ ፋክልቲ ደግሞ ይህንን በመርጥ ለትንሽ ጊዜ ብደሰት ነው፣ ይህንን ግን በወስድ በረዥሙ ጊዜ ደስተኛ ሆኜ እቆያለሁ እያለ ይወስናል። አፕታይት የተሰኘውም ክፍላችን ይታዘዛል። ለምሳሌ በጣም የምትወዱት ምግብ በጣም ለጤናችሁ ጠንቅ ነው ይባል። ያንን ምግብ በየቀኑ ብትበሉ አፕታይታችሁ ይደሰታል፣ ምክንያቱም የምትፈልጉት ነው፣ ይጓጓል። ነገር ግን ሪዝኒንግ ፋክልቲያችሁም ደግሞ ይሰራል። ስለዚህ እሱም ደግሞ ይሄ ነገር መጥፎ ነው፣ ይህንን ነገር ካበዛ እንዲህ አይነት ነገሮች ይከሰቱብሃል ብሎ አዌርነሱን ያመጣልናል። ስለዚህ እናቆመዋለን። ሶቅራጥስም እያለ የነበረው ነገር ይህ ነው። ጀስቲስ ወይንም ደግሞ ፍትህ ማለት የነበረውን ኢንባላንስ ወይንም ደግሞ ኢንጀስቲስ ማስተካከል ነው። ፍትሃዊ ያልሆኑትን ወይንም ደግሞ ያልተመጣጠኑትን ነገሮች የተመጣጠኑና ፍትሃዊ ማድረግ፣ ኢንተርናሊም ኤክስተርናሊም፣ በውስጥም ሆነ በውጭ። ሶቅራጥስ ነው የመከራቸው። ስለተከታተላችሁ አመሰግናለሁ። ቻው።